ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ህወሓት በኦሮሚያ ከ800 በላይ አመራሮች ላይ እርምጃ ወሰደ 121 ባለስልጣናትን ሊያስር ነው የወያኔ ተላላኪዎች ላይ ንብረታቸው ላይ ህዝብ እርምጃ ወሰደ በኦሮሚያ ክልል ከ10ኛ እስከ 12ኛ ክፍል ብሔራዊ ፈተና መውሰድ ግዴታ እንደሆነ መንግስት እየገለጸ ይገኛል ተማሪዎች አልተዘጋጀንም አንፈተንም አሉ ሰላም ጤና ይስጥልኝ እንደምንላችኋል ከዜናዎቹ ጋር እየባይሳነኝ ዜናው ሲተነተን እነሆ በወያኔ ቅጥረኛ ተላላኪዎች ላይ የሚወሰደው እርምጃን ተጠናክሮ ቀጠለ የጸረ ጭቆና አመጽን እንቅፋት በመሆን ትግሉን ለማደናቀፍ እየጣሩ የወያኔ ተላላኪዎች ንብረት ላይ የሚወሰደው እርምጃም ተጠናክሮ መቀጠሉም ተጋለጠ በምስራቅ ወለጋም ለቀምቴ ከተማ ውስጥ ሚያዝያ 6 2016 ዓ.ም የወያኔ ተላላኪ ቅጥረኛ ታምሩ ኡርጋም ሃዳመሌ እንዲሁም ሽመልስ ታምሩም የተባሉትን የወያኔ ተላላኪዎች መኖሪያ ቤት ላይ ህዝብ ንብረታቸውን ሙሉ በሙሉ አውድሟል በለቀምት ከተማ ቀበሌ 04 ውስጥ የሚገኘው መኖሪያቸውን ህዝብ እንዳቃጠለባቸው ከቦታው የደረሰን መረጃ ያስረዳል ህወሓቶች ተደናግረው ህዝብን እያሰሩ እያንገላቱ ይገኛሉ ህዝብ አለገዛም እያለም ተላላኪዎችን እያሳደደ ንብረታቸውን እያቃጠለ ይገኛል በመላው የኦሮሚያ ክልል የተቀጣጠለው ህዝባዊ ቁጣን ተከትሎም ከህዝብ ጎን ወግነዋል አሊያም ደግሞ የህወሓት እርምጃን ለማስፈጸም ለግሟል የተባሉ ከ800 በላይ የኦህዴድ ባለስልጣናት ላይ እርምጃ ወሰደ አብዛኛዎቹ ባለስልጣናት ከነበሩት የስልጣን እርከን ወርደው ታች እንዲሰሩ የተፈረደባቸው ሲሆኑ 121 አመራሮችን ደግሞ ለማሰር መዘጋጀቱን የመንግስት መገናኛ ብዙሃን ዘግበዋል በእነዚህ መልካም አስተዳደር ጋር ተይዞ ወዙት ባለስልጣናት የተሰጠው ምክንያት በመሬትና መሬት ነክ የአገልግሎት አሰጣጥ የመሬት የመንገድ የውሃ የጤና አገልግሎት ሌሎችም ጉዳይ ላይ ለግሟል አሊያም አልታዘዝ ብለዋል በሚል ምክንያት ይሁን እንጂ የውስጥ ምንጮች እንደሚሉት ከኦሮሞ ወጣቶች ጋር ግንኙነት አላችሁ የሚል መሆኑን ገልጸዋል የኦሮሚያ ኮሙኒኬሽን ጉዳይ ቢሮ ባወጣው መግለጫ 708 ከፍተኛ መካከለኛ ባለስልጣናት ከስልጣናቸው እንዳነሳ እንዲሁም 121 ዞን እና የከተማ ወረዳ ኃላፊዎች ዝቅ ብለው እንዲሰሩ አድርገዋል ከ708ቱ ውስጡ ደግሞ 121ዱ በህግ እንደሚጠይቅ ያወጣው መግለጫ ያሳስባል በኦሮሚያ ክልል ጋብ ያለ የሚመስለው የህዝብ ቁጣ አልፎ አልፎ በየከተማው ይታያል በዚህ ሳምንት በተለያዩ የኦሮሚያ ከተሞች ቀጥሎ የነበረው ተቃውሞ አሁንም ጋል ቀዝቀዝ እያለ እየተሄደ ይገኛል ባምቦ ዩኒቨርሲቲ አዋሮ ካምፓስ ተማሪዎች ህዝባዊ ቁጣቸውን እንዳዲስ ቀስቀሰው ድምጻቸውን ሲያሰሙ ነበር በተለያዩ የኦሮሚያ ክልሎች በተካሄደው የተቃውሞ እንቅስቃሴ ምክንያት በክልሉ የመማር ማስተማር ሂደት መቋረጡም ተዘግቧል በመጪው ግንቦት ወር የ8ኛ የ10ኛና የ12ኛ ክፍል ተማሪዎች ለሀገር አቀፍ ፈተና ቅጽ ስለሞሉ መፈተን ግዴታ መሆኑን መንግስት እያሳሰበ ይገኛል ሆኖም ግን ተማሪዎች በቂ ዝግጅት ስላላደረገን ፈተናውን መፈተን አንችልም ማለታቸውም ተሰምቷል በኦሮሚያ ክልል ከፍተኛ ተቃውሞ እንቅስቃሴ በነበረበት በጉሊሶ ከተማ የመማር ማስተማር ሂደት ተስተጓጉሎ እንዳለና ትምህርት ቤት የሚሄዱ ተማሪዎች ከጠቅላላ ተማሪዎች 20% እንደማይሞሉ ስማቸው እንዳይጠቀስ የፈለጉ የከተማ ነዋሪዎች ለዶቼ ቬለ ራዲዮ ተናግረዋል
በተቃውሞ ወቅት ወደ ቤተሰቦቻቸው የተመለሱ በእስር ፍራቻ ወደ ትምህርት ቤት እንዳልተመለሱና የተመለሱትም ለፈተና ራሳቸውን ዝግጁነት ስላላደረጉ እንደማይወስዱ ለመልሰው መላልሰው ቅሬታቸውን እያሰሙ እንደሆነ እንደተመለከተው አብራርተዋል። ለምሳሌ በነጆክ አካባቢ የሚገኘው የአባይ ኤባ የተባለው የአንደኛ ደረጃ ትምህርት ቤት የሚገኙ የ8ኛ ክፍል ተማሪዎች ትምህርት ሳንማር እንዴት ሀገር አቀፍ ፈተና መውሰድ እንችላለን ብለው ጥያቄ ሲያቀርቡ አስተማሪዎቻቸው ትታችሁ መሄድ ትችላላችሁ ሲሏቸው ከአንደኛ እስከ 7ኛ ክፍል ያሉ ተማሪዎች ጥያቄያቸውን እንደግፋለን ብለው ሰላማዊ ሰልፍ በመውጣት ትምህርት አቋርጠው ወደ ቤታቸው ተመልሰዋል። እስካሁን ድረስ መንግስት ምንም አይነት መልስ ሊሰጥም አልፈለገም። በዝምታም እየተከታተለ ይገኛል። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን። በዚህ ዜማ ወደ ሌላው ፕሮግራም እንሸጋግራለን። Obsena dabin yalamiko ke kana arras midakila luga dabade badana obsena dabin yalamiko ke kana arras midakila luga dabade badana namu soromoko haifalmi adunya ragaku haifalmi malbani lamiko haifalmi challi suturako haifalmi namu soromoko haifalmi adunya ragaku haifalmi malbani lamiko haifalmi challi suturako haifalmi panabari ebise erge dudeta lasa lafati arge malo 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 panabari ebise erge duge ilmasa lafati arge malo 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 iga politiko haifalmi inchalli simponko haifalmi iga polesako haifalmi inchalli simponko haifalmi iga politiko haifalmi inchalli simponko haifalmi iga polesako haifalmi inchalli simponko haifalmi riranaga Ilbesafe Debisa kaweli Rasasa kare Ijole oromo Kandufina Nufituf dema Oromo daglei Oromo kai Oromo daglei Karrafes damaki Oromo dagai Birga ke falme Kokuman wartai Kamadurati fu Garanu kubani Yo harra chalifle Ada wartai Kade afalmanu Kokuman samile Kokuman samile Oromo kai Oromo dagai Kamadurati fu Garanu kubani Yo harra chalifle Ada wartai Kade afalmanu Kokuman samile Kokuman samile Oromo kai Oromo dagai Oromo kai Oromo dagai Jirabatera fuute jaru Iwangara kime fitenjiru ikite sakirinjiru Marakate turakko jilubara Rabatan tango amseyani kadane datamne jar የኦሮሞ ህዝብ ትግል የት ደረሰ? ትናንትናና ዛሬም ልዩነቱ ምን ይመስላል? አንዳንድ ኦሮሞዎች ዛሬም ግራ ተጋብተው ሌላውን ግራ ለማጋባት የሚሞክሩ ብዙዎች ናቸው። አዲሲቷን ኢትዮጵያን መገንባት አለብን የሚሉም በርከት እያሉም እየመጡ ነው። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምሰንብታችኋል።
በዚህና በተለያየ ጉዳይ ላይ ከአቶ ሉቤ ብሩ ጋራም የማደርገውን ውይይት እንድትከታተሉ ጋብዛለሁ። መልካም ቆይታ። ቅድሚያ ጃምቦ ጆቴ አየር ላይ ይውልና እንግዳዬን ይዤ እቀርባለሁኝ። ወያኔም ግራ ተጋብቶም ግራ ያጋባ ይገኛል። የሚቃወሙትን ስም እየለጠፈ በርካቶችን ወደ እስር ቤት እየወረወረ ይገኛል። ኦነግ አሰማርቷቸው ከመንግስት ጋር ሊዋጉ የነበሩትን ደርሼ በቁጥጥር ስር አውያቸዋለሁ ክስ መሰረቱ የሚላቸው በርካታ ወጣቶች በእድር ስም የሚንቀሳቀሱ ንጹሃን ኦሮሞዎች መሆናቸው እየተነገረ ይገኛል። በወልቃይት አካባቢ በርካቶች የአማራ ተወላጆች ወያኔን ሰንገውት ይዘውታል። መልሶም ወያኔም አዳዲስ አማራዎች ተነሱብን እያለ ይገኛል። አቶ ሉቤ እንግዲህ ለቃለ መጠይቁ ፈቃደኛ ሆነው ስለቀረቡ በአድማጮቼ ስምና በዝግጅት ክፍሉ ከልብ አመሰግናለሁኝ። እኔም አመሰግናለሁ። መልካም እንግዲህ ቀጥታ ወደ ውይይታችን ነው የምንገባው። አቶ ሉቤ የኦሮሞ ህዝብ በአሁኑ ወቅት መራር ትግል እያካሄደ ይገኛል። እንዴት ገመገሙት? የኦሮሞ ትናንትናና ዛሬ ምን ልዩነት አለው? ምን ለውጥስ አመጥቷል? ጥያቄ ነው። ምን ያልከው አይነት መራር ትግል ወይም እንደው ገባኝ። አሁን ገባኝ። እሺ ቀጥል። ጥያቄ የኦሮሞ ህዝብ በአሁኑ ወቅት መራር ትግል እያካሄደ ይገኛል። እንዴት ገመገሙት? ትናንትናና ዛሬ ኦሮሞ ልዩነቱ ምንድነው? የት ደርሷል ኦሮሞ? በጣም ጥሩ ነው። እውነት መራራ ትግል ላይ ነው ያሉት። በአሁኑ ጊዜ ለ43 ዓመት ታፍኖ የቆየው በተስፋ ይጠባበቁት የነበረ በዚያን ጊዜ ዛሬ 42 ዓመት የተወለዱት አሁን እንግዲህ እድሜያቸው
ወዲያኛው እየተጓዘ ነው። ከዚያ በኋላ የሽግግር መንግስት በተቋቋመ ጊዜ ጠቅላላው የኦሮሞ ህዝብ ሌላ ለውጥ ለማየት በጣም የተንገበገበበት ማንም ሳያስነሳው የተነሳ ራሱ ኦርጋናይዝድ የሆነ በያለበት ተሰብስቦ ወደ አዲስ አበባ በመምጣት እስቲ የኛ ሰዎች እንያቸው ኑና ብሎ ይለምን የነበረ ያቺ ጊዜ ያቺ የደስታ ፈንጠዝያ እንደገና በጨለማ የወረደ ምንም ነገር ሳያገኙ የቀሩት በዚያን ጊዜ የተወለዱት ህፃናቶች ዛሬ 20 ቢበዛ 25 ነው የሚሆኑት ወይንም በዚያን ጊዜ ገና የተወለዱት የ7 እና የ10 ዓመት ዛሬ ግሩምሶች የሚመሩት እነዚህ ሰዎች ናቸው። እኛ በዚያን ጊዜ በሽግግር መንግስቱ ጊዜ የነበርነው አብዛኛው ያው እንደሰው ሄደዋል ወደዛኛው ዓለም። ግን ወደ ኋላ ለቀረነው ይሄንን ትግል የሚፈለግበት ግብ ሳይመታ ምን እናርግ ብለን ግራ ገብቶን የነበረ እንቅስቃሴ በሙሉ ወያኔ ዜሮ አድርጊያለሁ ባለችበት ጊዜ ሁሉንም በቁጥጥር ስራ አድርጊያለሁ ባለችበት ጊዜ ፕራክቲካሊም በዚያን ጊዜ ይቃወሙት የነበሩ በሙሉ ሙልጭ ብሎ ከሀገር በወጡ ጊዜ ትግል በኦሮሞ ገበሬዎችና በኦሮሞ ተማሪዎች እጅ ብቻ ቀረ። ትግል በወሬ ያዩትን ትንሽ በልጅነታቸው የተገነዘቡትን እሱ ነው ያስነሳቸው። በማንም ግፊት አይደለም የገፋቸው። የኦሮሞ ኮዝ ነው። ኦሮሞ ሁለመናውን እያጣ ሲመጣ የነሱ መማር ተስፋ ቢስ ነው። ለስንት ዓመት ተምሮ ዲግሪ አግኝቶ ድንጋይ ለመቀጥቀጥ መንገድ ላይ ሲወጣ የራሳቸው ወንድሞች አይተዋል። በተለያየ ሀገር በትምህርት ምክንያት ሄዶ ስራ አጥቶ በቤቱ የሚቀመጥ ወንድሞቻቸውን አባት ልጆቻቸውን አይተዋል። የሚመጣ ተስፋ ላም በሰማይ አለኝ ወተቷንም አላይ እንደሚባል ሆኖ ለኦሮሞ ህዝብ ይሄ ነው የተሰማው። ይሄ ነው ህዝብን ከዳር እስከ ዳር ያንቀሳቀሰው። ይህ ነው ሰበብ ሆኖ የኦሮሞ ህዝብ ተስፋውን ቆርጦ በዚች በጥቂቱ ወራት ውስጥ ከ500 በላይ ልጆቹን ያስረከበ ልጆቹ ያለቁበት። ይህ አሁንም ሁላችንም ያናድደናል። ይህ ተጀመረ እንጂ ቆመ ማለት አይደለም። የኦሮሞን ትግል ወደ ኋላ ለመቀልበስ ብዙዎቹ ጎበዞች ቄሮች የሚጋልቡትን ፈረስ ከኋላ ተፈናጥተው ራሳቸው ለማድረግ የሚፈልጉ አሁን እየፈሉ መጥተዋል። ከነዚህም ሁሉ በደንብ መጠንቀቅ። ቄሮ ወደፊት ይገፋል። የኦሮሞ ህዝብ አብሮ ይዋጋል። የኦሮሞ ህዝብ ተደባልቆታል። የኦሮሞ ህዝብ ትግል ሆኗል። ይህንን በተስፋ ጠብቃለሁ። አሁንም እየገፋ ነው። ቄሮ በራሱ ፕሮግራም ነው የሚሰራ። ማን እንደሆኑ ማንም አያውቃቸውም። የራሱ ዲሲፕሊን ያለው ነው። የራሱ መሪ ያለው ነው። ማንም ሰው በተዘዋሪ መንገድ እኔ ነኝ ለማለት የሚያሰኘው ሁሉ ተሳስቷል። እንደዚህ የሚባለው የተጀመረውን ትግል ወደ ኋላ እንዲመለስ ካልሆነ በስተቀር ቢተዋቸው ይሻላል። ያለኛ እርዳታ ነው
ሀገርን ያንቀሳቀሱት ከዳር እስከ ዳር የኦሮሞን ለ40 ዓመት ውጪ ያለው ኦሮሞ ማንንም አይለይም። የመንደር ኦርጋናይዜሽን የሰፈር ኮሚኒቲ ሆነ ወይንም በሊበሬሽን ፍሮንት ራሳቸውን የሚጠሩ ሆነ ማናችንም ውጪ ያለ ነው የኦሮሞን ህዝብ በመንደር የኦሮሞን ህዝብ በድሮ ጠቅላይ ግዛት የኦሮሞን ህዝብ በሃይማኖት በተለያዩት ስንከፋፍላቸው የነበረ ቄሮ በአንድ ቀን ሌሊት የኦሮሞ ህዝብ አገር ያለው አንድ ሆነ። ይህንን በደንብ መመልከት አለብን። ሱሉልታን አይታ የማታቅ ሴት በአይኔ ያየው ሱሉልታን የኛ ነው፣ ፍንፍኔ የኛ ነው፣ ሰበታ የኛ ነው እያለች ከጅጅጋ ጫፍ ከዛ ከብቶች እየጠበቀች ትዘፍናለች። እሱን ማየት በጣም የሚገርም ነው። አሮጊት ከሰፈር የማትወጣ ገበያ እንኳን የማትሄድ ዱላ ይዛ ለአንድ በቃለሁ ብላ ቆመች። ህፃን በአይናችን አይተናል ከወንድሞቻቸው ጋራ ሲሰለፉ ሲሮጡ፣ እህቶቻችን ሴቶች እንደዛ ከወንድሞቻቸው ጋራ ሲሮጡ፣ ይህ አንድ ላይ የተነሳ ተስፋ የቆረጠ ህዝብ ነው። እንደዚህ የተነሳ ማንንም አልጠበቀም፣ ማንንም ደግሞ አይጠብቅም። ራሱ የራሱን ነፃነት ያገኛል። ይህ ነው የገረመኝ። በዚህ አኳኋን ነው የሚገመግመው። የኦሮሞ ህዝብ በአንድ ሌሊት አንድ ሆነ። ለ40 ዓመት በመከፋፈል ላይ የነበሩትን ውሃ ፈሰሰባቸው። ይህ ነው በጣም ደስ ያሰኘኝ። እግዚአብሔር ይስጥልኝ ስለጠየቀኝ እንዴት እንደማየው። መልካም ቱሩቤ፣ እንግዲህ ወያኔ በኦሮሞ ህዝብ ላይ የከፈተው የዘር ማጥፋት ዘመቻ ከፊቴ ይቆማሉ ያላቸውን አንዳንድ ጠንካራ የኦሮሞ ልጆች ወደ እስር ቤት እየወረወረ ይገኛል። የኦፒዶ ባለስልጣናትን ከስራ እያገደ እና ክስ ሊመሰረትባቸው እየተዘጋጀ እንዳለ የሚወጡ መረጃዎች አሉ። እውነት እንደው ይሄ ሰው መተካካቱ ያሳደዱ ማሰሩ ያለውን ችግር በአሁኑ ወቅት እንደ እሳት እየተንቀለቀለ ያለው የህዝቦችን ቁጣ ያዳፍን ይሆን ወይስ መፍትሄ ይሆን ይሄ ነገር? ወያኔ የድሮ ያህል ጠንካራ አይደለም። እድሜ ለኦሮሞ ህዝብ በአገር ቤት ያለ ማለት ነው። እድሜ ለነሱ። ወያኔ በጣም ተዳክመዋል። እኔ በማየው አኳኋን በጣምም ተደናብሯል። ወያኔ ያለ በአሁኑ ጊዜ ያለበት ትግል የመጨረሻ ትግሉ ነው። ሀብታም ክንፎቹ ይህ ነገር አጓጣንም ብሎ ያላቸው ሙጥጥ አድርጎ ወጥተው ወደ ውጪ ነው ያሉት፣ ሸሽተው ማለት ነው። በአሁኑ ጊዜ ጠበንጃ የያዘ ነው አብዛኛውን ጊዜ እየቀረ። ጠበንጃ የያዘ ደግሞ ታውቃለህ፣ ሁላችንም እናውቃለን፣ መዝረፍ ላይ እንብዛም ያልተሳተፈ ነው። ዳ ነው ገንዘብ ከውጭ ሀገር የሚያስቀምጥም የለም። እና እነሱ ናቸው የቀሩት። እነሱን ነው አሁን የቀሩት ወያኔዎች የሚጠቀሙባቸው። ዳውን ወታደር ከየትም ዘር ይሁን ከነሱም ይሁን ከሌላ በእነሱ ነው ለመነገድ የሚፈልጉት። እነሱም ከጊዜ ብዛት በኋላ ይሰለቻቸዋል። እስከ መቼ ጊዜ ድረስ ነው የኦሮሞ ልጅ የኦሮሞ ህዝብ በሀገሩ ላይ ነው ያለ። እነዚህ ወታደሮች ከቤተሰቦቻቸው እኮ ተለይቶ ጠዋትና ማታ እዛ ብርድ ውስጥ ሲቆሙ ሰው ሲወጣ ሲገባ እየጠበቁ ነው ያሉት። አንድ ቀን ይሰለቻቸዋል እና ወደ እነሱ እንደሚኖሩ አውቃለሁ። ለምንድን ነው ይህ ነገር በሰላም ካልተፈጸመ ወደ እነሱ ሰላም የሚነሱት እነሱ ናቸውና ወደ በቃን የሚሉበት ጊዜ ይመጣል። አንድ ይሄ። ሁለተኛ ነገር ደግሞ የኦሮሞ ህዝብ አንድነቱን አረጋግጠዋል። ወያኔ ጉልበት እንደሌላት አይቷል። የቀረው የኦሮሞ ህዝብ በእጁ ምንም ነገር የለም።
ያለ ዱላ በስተቀር ያችን ዱላ ይዞ የወጡት የዛሬ 1400 ዓመት ይዞ የወጧትን ዱላ ነው። ምንም አልተለወጠም። ሽመላቸውን ነው ይዞ የወጡት። ያኔም እንትኑን ከአበሻና ከአፋር ጋራ በሚዋጉበት ጊዜ እና ያችኑ ዱላ ነው። ምንም ነገር በእጁ የሌለውን ሰው አይቶ ነው እስካሁን ሰርቫይቭ ያደረጉት። ግን አሁንም ቢሆን ብዙ ሰው ከሚያልቅ የኦሮሞ ሕዝብ ራሱ የሚዋጋበትን መሳሪያ ማግኘት አለበት። እንደ አሁኑ ጊዜ በሽመል ብቻ አይደለም፣ በጦር የመጣውን በምንም አይነት በልመና አይለቅም፣ በማታለል አይለቅም፣ በማስፈራራት አይለቅም። ከ20,000 በላይ በእስር ቤት በማጎር ነገሩ አይፈታም። እና መድኃኒቱ ለወያኔ አሁን ቴስት ተደርጎ ታይቷልና ሽመልን በጠበንጃ ያሸነፉበትም ቦታ አለ፣ የገደሉበትም ቦታ አለ። ሽመልን በጠበንጃ ያደረጉት ጠበንጃ በጠበንጃ ኦሮሞነቱ የድሮውን ወንድነቱን ጉብዝናውን ለወያኔ ያሳያል። ይህንም በደንብ አረጋግጣለሁ። ባዶ እጅ አግኝቶ እንደዚህ የሰው ልጅ ተቀጥቅጦ መቅረት አይቻልም። ባወጣው መንገድ ቀምቶም ቢሆን ራሱን መዘጋጀት አለበት ለመከላከል። ይሄንን ነው የምለው። እንደው አቶ ሎቤ ይሄንን ካነሱ አይቀር እንደው ህዋት መልኩን እየቀያየረ በተለይ የኦሮሞ ህዝብ ጠላት ራሱ ኦሮሞ ነውና የኦሮሞ ልጆችን በመጠቀም የኦሮሞ ነጻነት ግንባር ወታደር እንድንመለምል ልኮናል በማለት የኦሮሞ ነጻነት ግንባር አርማ ያለው ወረቀቶችን በየትምህርት ቤቱ በየዩኒቨርሲቲው እየበተኑ ይገኛሉ። እንዲሁ እንዳለም ደግሞ ቄሮች ተብለው የኦሮሞ ልጆችን አሳልፈው እየሰጡ ያሉ ወገኖች አሉ። ዘፋኞችም እንደዛው አሉ። ይሄንን ነገር እንዴት መግታት ይቻላል? የኦሮሞ ህዝብስ ከራሱ እንዴት ነቅቶ ጠላቶቹን ከራሰው ከህዝቡ ላይ መከላከል ይችላል? እኔን አትወክሉኝም እንዴት ሊላቸው ይችላል? አንደኛ ደህና አድርጌ ይሄንን ላውራራ። በመጀመሪያ ከዛሬ 5 ወር የኦሮሞ ወጣቶች በሚነሱበት ጊዜ እውነቴን ነው እንደገና ማየት ይችላሉ። ይህንን የሚያዳምጡ ሁሉ የድሮን ቪዲዮ አንዳንድ የሊብሬሽን ፍሮንት ባንዲራ አልነበረም ያለው። አንዲት ብቻ ናት በጀልዱ እና በአምቦ አካባቢ። ያም የኦኮ ነው። አንዲት ብቻ ነው፣ ሌላ የለም፣ ምንም የለም። ሂዱ ወደ ተማሪ ወደ ተሰለፈበት ወደ ተነሳበት ቦታ ሁሉ ምንም ነገር የለም። ዛሬስ ምንድን ነው ያለ? እንዴት የኛ ሰው ይታለላል ባካችሁ? ዛሬ ያ ሁሉ ቪዲዮ እንደገና አዲሱን በምታዩበት ጊዜ አንዳንድ ቦታ የኦነግ አርማ ተለጥፎበት በብዙ ቦታ ታገኛላችሁ። አንዳንድ ጊዜ ደግሞ የዛሬ 10 እና 15 ዓመት የነበረውን የኦነግ እንቅስቃሴ ውስጡ ያደባልቁታል፣ ይጨምሩበታል። ይህን ማን ነው የሚያደርገው? እንደኔ ከሆነ ይህንን የሚሰራ ወያኔ ነው። የሚደሰተውስ ማን ነው ደግሞ? ሞኞች ሰዎች ናቸው። ይህንን አያውም። ማን አደረገ? ማን ለጠፈባቸው? እኔ በተዘዋዋሪ መንገድ ተናግሬ ሲያቅተኝ ተውኩት። ይህንን የለጠፈ ኦነግም አይደለም። ልንገራችሁ፣ ይህንን የሚያደርግ ወያኔ ነው። ቅድም የተናገርከው ወረቀቶቹን ሁሉ በየቦታ የሚበታትን የኦነግን እንትን ማህተም እያደረገ በየዩኒቨርሲቲው የሚለጥፍ ሜምበርን ለመመልመል ብሎ በእንደዚህ አይነት ነው የሚመለመለው። ሜምበር ለመሆኑ
ምን አይነት ሊበሬሽን ፍሮንት ነው ወረቀትን በየቦታው እየበተነ ኑ ሜምበር ሁኑ የሚለው? ምን አይነት ዴሞክራሲ በዛ ሀገር ቢኖር ነው ይሄ የሚፈቀድለት? ምን አይነት ዴሞክራሲ ቢኖር ነው እንደዚህ አይነት ነገር ሲፈጸም ሰው ለምን ይታገላል? ይቃል እና ስለዚህ ይህ የኛ ሰው ለማታለል የኛን ልጆች ለማታለል በዛሬ ጊዜ በቄሮስን ከሀገርም የመጡት እኔ በዚህ በኢንተርኔት ነው ያየሁት። ከሀገርም የመጡ ብዙ አሉ እዚህ ሀገር መጥቶ አሁን በቅርብ ጊዜ የመጡ ማህበርተኛ ይሆናሉ። የቄሮ ማህበር ካለ እዚህ ሀገር አለበለዚያ ቄሮ ነኝ ብሎ ይቀርባል፣ ወይንም የተለያየ ሙያ አለኝ ብሎ ይመጣል። እና ከዚህ በፊት ኦፊዲዎቹ እንደዚሁ እየመጡ በኦሮሞ ውስጥ እየተሰገሰጉ አንዳንድ ድርጅቶችን እርስ በርስ እንዲባላ አብሮ እንዳይኖር ተዋዶ እንዳይኖር አድርጎ ነበረ። እና አሁን እነሱ ሰልችቷቸዋል መሰለኝ፣ ለጊዜው ገብ ብለዋል። አሁን አዲሶች ናቸው የተላኩት። አንዱ ሰው ስም እንኳን በጠራ ግድ የለም ነበር፣ ግን እዚህ ላይ አሁን አላስታውሰውም፣ ኢንተርኔት ውስጥ ነው ያገኘሁት። እና ስለዚህ ምክንያት በጣም የሚያሰጋ ነው። ከልብ እንወዳለን የተጀመረው የኦሮሞ ትግል ውጤት እንዲያመጣ እንፈልጋለን። ዲስቶርቴሽን ሆነ ብሎ በገቨርንመንት በኩል የሚሆነውን መጠንቀቅ አለብን። ያንን ሁሉ የኦነግን ባንዲራ ወይንም አርማ አልብሶ ሲያመጣ ምንድነው ለወደፊት እነዚህን ሁሉ ፍርድ ቤት አቅርቦ እንደ ምስክር የሚያቀርበው ይሄንን ይዞ ነው የተሰለፉት ብሎ የሚያሳይበት የኛ ሰው የሚቀጣበትን ወያኔ እያዘጋጀ እያየን እውነት እየመሰለን እኛም ሆይ 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 አገር ገባ ልክ ነፃነት እንደገባ እና አንዳንዶች ሰዎች የሆነ ግን ባንዲራ ነው እንጂ ያየነው የሆነ ግን አርማ ነው እንጂ ያየነው አንድ ጠመንጃ አላየንም ብሎ ይናገራሉ። ከሀገር ውስጥ ኢንፎርሜሽን ባለኝ መንገድ የለም። እውነት ነው ውሸት ነው የሰሜዎቹ እንትን ነው ፍላጎት ነው። ግን ህዝቡ የሚለው አንድ ጠመንጃ አላየንም የነሱ በነሱ በኩል ያለ ባንዲራ በስተቀር ነው። ማንም ሰው ነው እንትን የሚያደርገው። እና ስለዚህ የኛ ትግል ወደ ኋላ እንዳይመለስ በትንንሽ ነገር እኛ የምንወደውን ትንሽ አሳይቶን ከመንገድ እንዳያሳስቱ ሁሉ ጊዜ መጠራጠር አለብን። አንድ ነገር ካልተነካ አንድ ነገር ካልጠፋ ልጆቻችን በአንድ ቀን ያጠፋሉ። አንድ በየጊዜው ዝም ከተባለ የወያኔ እጅ አለበት ሳይጠፋ። ያ ነገር ተደጋግሞ ከወጣ የወያኔ እጅ አለበት። ባንዲራውን የሚሸከሙ ወይንም የሆነ ግን እንትን አርማ የሚሸከሙ ኦፒዲዮች ሊሆኑ ይችላሉ። ትግሬ ራሱ ሊሆን ይችላል። ልክ በእንትን እንዳደረጉት እሬቻ ላይ ያደረጉት እንደነበረ የሚዘፍኑትን ልጆች ለማስያዝ ሲፈልግ አንድ ሰው ከኪሱ አውጥቶ የኦነግን ባንዲራ ያሳያል። በዚያን ጊዜ በዙሪያው የሚዘፍኑ ደስ ብሏቸው የሚዘፍኑትን ሰዎች ሰብስቦ ወደ እስር ቤት ይከታሉ። ይህ የነሱ የድሮ ያረጀ ታክቲክ ነው፣ ግን ይሰራላቸዋል። ዛሬም እየሰራ ነው። በሀገር ቤት ብቻ አይደለም፣ በዚህ ሀገር እየሰራላቸው ነው። እና ለዚህ የኦሮሞ ሕዝብ መጠንቀቅ አለበት። በተለይ የኛ ወጣቶች በድብቅ የሚሰሩትን እስካሁን ሚስጥራቸው ያልታወቀ በድብቅ የሚሰሩትን በአንድ በኩል እኔ ነኝ እዚህ ቁጭ ብዬ ያዘጋጀው ማለት እሱም ስህተት ነው። የኛን ትግል የልጆቹን ትግል ላይ እንትን ማድረግ ነው፣ እንዲሰንፉ ማድረግ ነው። በሌላ በኩል ደግሞ ሌሎቹ ጠላቶቹ እኛ አለንበት የሚሉ እንደነ ኦፒዲዮ ማለት ነው እና ያም ሌላ ወደኋላ የሚጎትት ነው። የኦሮሞ ህዝብ እየተጠራጠረ ማን ትክክል እንደሆነ ማን ትክክል እንዳልሆነ ሳያውቅ የሚያደርገው ዘዴ ነው። እስከ መቼ ነው እኛ ውጭ ያለ ነው
በእንደዚህ አይነት ሚዲያ ስለተመቸን ኢንተርኔት ከፍተን ስለምናይ ብቻ ከሁሉም ጋር የምናጨበጭበው በደንብ ማየት አለብን፣ መለየት አለብን፣ ማሰብ አለብን። ይሄንን ነው የምለው። መልካም አቶ ለቤ እንግዲህ የወያኔ መንግስት በሀገር ውስጥ በኢትዮጵያ ያለን ህዝብ ሁሉንም ህዝብ እንደበደለ የሚታወቅ ነው። እንግዲህ ወያኔ ሁሉንም ህዝብ ከበደለም ወያኔን ለማስወገድ ከተቀራው ህዝብ ጋራም በትብብር የጋራ ትብብር አድርጎ ማስወገድ አይቻልም? እስከ መቼ ድረስ የተናጥሎ ትግል ምን መንገድ ድረስ ይወስደዋል? እየተናጠሉ እየተለዩ ማለቅ አይሆንም? ምን ይሉኛል? ብዙዎች የጋራ ትግል መካሄድ እንዳለበት ተናጥሎ መሄዱ ዋጋ እንደሌለው ይናገራሉ። በዚህ እርስዎ ይስማማሉ? ጥሩ ጥያቄ ነው። ይህንን ነገር እኔ በግልጽ ስለማውቀው ይሄ በጋራ የኢትዮጵያ ህዝብ በሙሉ አንድ ላይ ተሰብስቦ በአንድ ላይ ተስማምቶ ይህንን ጅብ ወያኔን ማባረር አለበት ተብሎ በሚነገርበት ጊዜ እንደዚሁ ስታይ በጣም ጥሩ ነገር ይመስላል። የብዙዎቹ በዛ ኢምፓየር ውስጥ ያሉት ሰዎች ፍላጎት ነው። የብዙዎቹ ውጪ ያሉት ይህን ወያኔን የሚቃወሙ ሰዎች ፍላጎት ነው። ይሄንን በደንብ አድርጌ ተገንዝቤያለሁ፣ እኔ እንኳን ባልደግፍ ሀሳቡን። ነገር ግን ምን ሆነ? እኔ አንድ ሰው ነኝ። ቄሮቹ ተነሱ። በተነሱ ጊዜ እነሱ ባወጡት አንዳንድ ጽሑፎች ውስጥ ማንንም አይለይም፣ ገብቶ አብሮ መታገል ይችላል። የኦሮሞ ልጆች በኦሮሚያ ውስጥ ያሉት ማን ነው ኦሮሞ ብቻ መሆን አለበት ያለ? ቄሮች አላሉም። ኦሮሞዎቹ ተሰብስበው ሱሉልታ ተወሰደብን ብሎ በሚሰበሰብበት ጊዜ አንድ ከጎንደር የመጣ አምቦ ሆኖ ቤቱ ቁጭ ብሎ ይማራል። ከሀገሩ ጎንደርን ለቆ መጥቷል። እዚህ ሱሉልታ የሱ አይደለችም የኦሮሚያ ነች፣ ስለዚህ ምን አገባኝ እኔ ብሎ ቤቱ ቁጭ ብሎ ይማራል። ቤቱ ስል ትምህርት ቤቱ ሳይነካ ቻንስ ካገኘ በኦሮሞ ሀገር ስላለ ሊሰልል ይችላል። አዲስ አበባ እኔ አልሄድኩም፣ በቪዲዮ ነው ያየሁት በአይኔ። የኦሮሞ ልጆች ትምህርታቸውን ትቶ ከሺ የሚበልጡት በዛ ግቢ ውስጥ በሚሰለፉበት ጊዜ የአማራ፣ የትግሬ፣ የሌሎችም ዘሮች በሙሉ እንዳሉ ክላስ ውስጥ ቁጭ ብሎ ይማራሉ። በአንዳንድ ቦታ ኦሮሞዎች የሚበዙበትን ክፍሉ አብዛኛው ዴስኩ ባዶ ሲሆን አንዳንድ አስተማሪዎች ለባዶ ክፍል ምን አስተምራለሁ አብዛኞቹ ውጪ ናቸው ያለው ብሎ ሰውየው ወይንም ፕሮፌሰሩ ስለወጣ የታሰረ ፕሮፌሰር አለ። ለምን የቀሩትን አላስተማርክም ተብሎ የትኛው ላይ ነው የፈለጉት? እነሱ ሁልጊዜ እኛን እንጠራለን። አንድ ሰው መጥቶልን ያውቃል? ከኛ ግን ድፈት እያደረጉ ወደ እነሱ የሚገቡ ብዙ ናቸው። ግን የሚጠራ ኦሮሞ ብቻ ነው። የትኛው ጉራጌ ነው የጠራ? የትኛው ጉራጌ ነው የኦሮሞን ትግል ውስጥ የገባ? እንደምታየው በቅርብ ጎረቤቶቻችን እነሱ ናቸው። መቼ ገቡ? የትኛው ሌላ ሶማሌ ሲገባ፣ ሲዳማ ሲገባ ምን ነው ምን ነካቸው? የጎጃም ህዝብ ለምንድን ነው ያልገባ? ይህንን ሁልጊዜ ወንጀሉን ለኦሮሞ አድርጎ ነው የሚናገሩ። ኦሮሞ አንድነትን እንደጠላ አድርጎ ነው የሚናገሩ። ኑና አብረን እንታገልና ወያኔን እንጣል ሲሉ ማንም ሰው ወጥቶ ከኦሮሞ ጋራ ሆኖ የታገለ የለም። አንድም ሰው በስህተት እንኳን ከነሱ ውስጥ የሞተ የለም፣ የተመታ የለም። ጥፋቱ በእነሱ በኩል ነው እንጂ በኦሮሞ አይደለም። እንደው አቶ ሉቤ ላቋርጦትና እንደው ለ25 ዓመት ህዋት
ከፋፍለህ ግዛ በሚለው ፖሊሱ ይሄንን ህዝብ ጥርጣሬ እንዲያድርበት አድርጓል። ለምሳሌ የኦሮሞ ህዝብ ሊገነጠል ነው፣ የኦሮሞ ህዝብ ሌላውን ህዝብ አይፈልግም፣ ከኦሮሚያ ክልል ውስጥ ውጡ እያለ ይገኛል። እንዲህ ነገሮች ስላሉ እርስ በራስ የመጠራጠር ስላለ ይሄንን የመጠራጠርን ነገር ለማስወገድ እናንተ የተቀራችሁ የኦሮሞ ምሁሮች ምን ያህል ሰርታችኋል? ሌላውንስ ህዝብ መውቀስ ይቻላል? ይሄ አይነት ጥርጣሬ እያለ እናንተ ወጣችሁ በደም ሳትገልጹ ሌላው ለጣት መቀሰርስ እንደው አግባብነት አለው? አቶ ሉቤ በኦሮሞ በኩል ይሄ አንደኛ ነገር አብረን ታገል ማለት አንድ ነገር ነው። ከዛ ውጪ በተለያየ በውጪ ያሉት ኦሮሞዎች በተለያዩ ጊዜ ሁላችንም አይተናል። ከተለያዩ ድርጅቶች ጋራ ንግግር አድርገው ምንም በስራ ላይ ባይውልም ብዙ ጊዜ አብረው ፈርመዋል። አብረን ካልሰራን ወያኔ ለመገልበጥ አይቻልም ተብሎ ታስረዋልም። ወደ ሀገር ቤት ውስጥ ገብቶ ብዙዎቹ የኦርጋናይዜሽን ተብሎ በውጪ ያሉት ሰዎች ይህ እኮ የኤፈርት ኦይልፍ በዛ ውስጥ አለ፣ አብዛኛው ውስጥ አለ ተገኝተዋል። እና አላደረግም ማለት አይቻልም። ኦሮሞ አድርጓል። ሁሉ ጊዜ የሚፈርሰው በእነሱ በኩል ነው። አንድ ኦሮሞ ስላለ እነሱ ያፈርሳሉ። ቅንጅት ተቀናጅቶ መጡ ተባለ። ተቀናጁ። ኦሮሞም አለበት ኦፍኮ ማለት ነው። ሌላም አንድ ሌላ የኦሮሞ ኦርጋናይዜሽን አለበት። የቀሩት የአማሮችና የአዲስ አበባ ከተማ የሚኖሩት ሰዎች ናቸው። በሙሉ በኢትዮጵያ ስም ነው። በደንብ አድርገህ ስማኝ። በኢትዮጵያ ስም ነው። ምርጫ በሚደረግበት ጊዜ በምርጫ ጊዜ ስንት ሰው ነው ከአማራ ሀገር ያንን የአማራን ድርጅት ወክሎ የተመረጠ? ዜሮ ነው። አንድም ሰው ኤግዛጀሬት ማድረግ አይደለም። እኔ ሆነ ብዬ ተከታትያለሁ። ተመረጡት የተባሉት በዛን ጊዜ በቅንጅት በኩል የመራራና የቡልቻና የሳውዘርኖቹ ናቸው። የተመረጡት እነሱ ብቻ ናቸው። ለምንድን ነው? አማራ ሊመርጥ አልፈለገም። እነሱ ካሉበት አንመርጥም ብሎ ነው። እኔ ሁል ጊዜ ኦሮሞ ነው የሚወቀስበት በዚህ ነገር። አንድ ሰው ለሁለት ልጆች ምግብ ሰጠ እናት፣ አንደኛው ዛሬም ጦሙን ቢያድር ነገም ጦሙን ቢያድር ያኛውን የሚበላውን አንተ ነህ እንዳይበላ ያደረግከው ብላ መውቀስ አትችልም። እና ኦሮሞዎቹ በበኩላቸው የሚችሉትን ያህል የመጨረሻ የሚችሉትን ያህል አድርገዋል። የኦሮሞን ትግል ወደፊት እንዲራመድ አላደረጉም ብለን ነው እንጂ የሚያስፈልገውን ደረጃ አልሰጡትም ብለን ነው እንጂ በውጭም ይሁን በውስጥም ይሁን ያሉት የተደራጁ የኦሮሞ ክፍሎች ከቀሩት ኢትዮጵያኖች ጋራ ለመስራት እንቢ ያሉበት አንድም ቦታ የለም። ደግሞም ለመስራትም ሞክሮ በእነሱ በኩል ሳይሆን በአበሾቹ በኩል ነው የወደቁት። ይህ ምንድን ነው? የትም ቦታ የማይተማመን ጓደኛ በየወንዙ ይማማላል ይላሉ። ስንት ቦታ እንድንምል ነው። የለም አንገነጠልም። ኦሮምኛ እየተናገርክ በቸርቸር ጎዳና ብትሄድ ለመገንጠል ነው የሚሉ። አያ የነዳ የዘፈንክ በምትሄድ ለነሱ በማይገባቸው ቋንቋ ስትዘፍን ለመገንጠል ነው የሚሉት። ሁሉ ነገር ስታደርግ ለመገንጠል ነው። ኦሮሞ ከኦሮሞ ጋር የሚያደርገው ሁሉ ግንጠላ ነው። በሁሉም የአበሻ ጭንቅላት ውስጥ ያለ ይሄ እውነቱን ለአንተስ ይሄንን ቻንስ አግኝቼ እንዲናገር ስላደረገኝ ሁሉም የኦሮሞ ነገር ሲሆን ግንጠላ ነው። ሚዲያዎቹ በሙሉ አሁን ያሉት ሌሎቹ እንደሚያደርጉት ነው። ከነ እሳት የበለጠ አይደለም። ግን የኦሮሞ በግንጠላ መልክ ነው የሚታየው። ሌላ ደግሞ ያልተገነዘቡት ነገር አለ። ስተታቸው ትልቁ ኦሮሞ ይገነጠላል ነው የሚሉት። በየትኛውም ሳይንስ
ቅርንጫፎቹ ናቸው እንጂ የሚገነጠሉት ግንድ አይገነጠልም። እስከ መቼ ለነሱ ይገባቸዋል? ለነሱ ይገባቸዋል። ስለዚህ ምክንያት ነው፣ ስህተት ነው። ብዙ ነገር በኦሮሞ ላይ የሚያረጉት ራሳቸው የሚያረጉትን መልሶ ወደ ኦሮሞ ይመልሳሉ። አንዳንድ የዋህ ኦሮሞዎች ይሄንን ያምናሉ። እውነት መስሏቸው ዘሎም ከነሱ ውስጥ ይገባሉ። አንድ ሰሞን ሆይ ሆይ አብሎ ይላሉ፣ ይሸከማሉ። ያለ እነሱ ሌላ ሰው የለም ከኦሮሞ ውስጥ ከጠባቦች ውስጥ ከርቶ መጣ ብሎ ከ3 4 ወር በኋላ ወርውሮ ይጥላሉ። በብዙዎቹ በደረሰው ምሳሌ አይተናቸዋል። እና ይህ ነው የኔ ወንድም፣ በኦሮሞ በኩል አንድም ስህተት የለም። አብሮም ለመስራት አብሮም ፈርመዋል። ያልተናገሩትን አማርኛ ተናግረዋል እየሰባበሩ ለአንድነት ሲሉ። እነዚህ ውጭ ያሉት ኦርጋናይዜሽኖቹ ድርጅቶቹ የኦሮሞ ድርጅቶች እየተቸገሩ በሚያስቅ መንገድ የእነሱን ቋንቋ እኔስ ግድ የለኝም በእንደዛ መሆኑ ደስ ነው ያለኝ መሰባበራቸው። ነገር ግን ይህንን ሁሉ አንድነት ሊመጣ ይችላል፣ ወያኔ ለመገልበጥ እንችላለን በማለት ነው ለዚህ ራሳቸው ያደረሱት። ግን ያ አላዋጣም። አበሻ ሁል ጊዜ ኦሮሞን እንደተረተረ ነው። እና ይህንን ማወቅ አለበት። ኦሮሞ ቦታውን ማወቅ አለበት። እንደተጠረጠርንን በአሁኑ ጊዜ ካልተማርን መቼውም አንማርም። እና ይሄው ነው የምለው። መልካም። እውነት በአሁኑ ወቅት ለኢትዮጵያ ብሔራዊ እርቅ ያስፈልጋት ይሆን ወይስ አዲሲቷ ኢትዮጵያ እንዴት ትገነባለች? በዚህ ዜማ እረፍት እናርግና እንግዲህ ይዤ እመለሳለሁ። አቶ ሎቤ መልካም ቆይታ። እሺ Badawanu fi kana yomi kene gadilaru tanga mudarese doronga muchigesa lachiko malam badese natini yowadagese lachiko malam badese natini yowadagese dubadu ala kila banu rikoy nakawalame ebaleka ala rabebula ala gansamame dubila fevi dubila va enu alrava 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 ilmikiya hakapalata maregamus ipachesa madalata ajeta fi anu fito fatme goma almi wadranti abio bale agabode de chumali bafe abio garino so fanu garimali frafe Bale kununtinjiru oso nuwantane garada bale hijiranu kate kanudale abiyo malo nufanni malu nubaskanu nura bale kununtinjiru oso nuwantane garada bale hijiranu kate kanudale abiyo malo nufanni malu nubaskanu Karapagate tukugalami karanayate abiyo malo nufatmi kuma malo nubasikalo Bale kupa malkodata Roncae, Wamba Bondu de Bacata,
Walgarra maltodata Kerum kae Kenu modu bebangkata Walgarra maltodata Kerum kae Abishedu bebangkata Bewani sobuna Biya gara sobuna Biya maduki buna Rantesiru walinduna Bewani sobuna Biya gara sobuna Biya maduki buna Rantesiru walinduna Benambo buna Uyalam tuti Alagal galagal tuti Malantaka gadin jende jala Tumatu otelala Kodinis natu kofte Kalbinis wanayate Samade buna biyatate Borana fi kujikesa Enyuma wanaresa Bunga udabesa Ilumba bojimakesa ዱቢን ለፋም ለፌዳም ኩመላ ኢብራሂም እና ሽኩር ጀማልን ስለ ዜማቸው ከልብ እናመሰግናለን። ዱቢን ለፋም ለፌዳ አቶ ሎቤ እንግዲህ አዲስቷን ኢትዮጵያን ለመገንባት እየሰሩ ያሉ ኦሮሞዎች አሉ። እንግዲህ ብሔረሰቦች ራሳቸውን ለማስተዳደር እየጣሩ እየሞከሩ እንዳለ ይታወቃል። እንደው ይሄ ነገር ብሔረሰቦች ለብቻቸው ተቀምጠው ይያሉ 25 ዓመት ሙሉ ይሄንን ትሬኒንግ ያደረጉ ብሔረሰቦች አሉ። በራሳቸው እንደው የስሙላም ቢሆን ራሳቸውን አስተዳድሩ ተብለው የተቀመጡ ብሔረሰቦች ይያሉ አዲስቷን ኢትዮጵያ እንገነባለን ማለት እንደው አስቸጋሪ አይሆንም? እነማን እንደዚህ አይነት ሐሳብ እንዳላቸው ስማቸውን ባይጠራ አሁን ያለው መንግስት ነው ወይስ ውጪ ያለው? መልካም በውጪ ያሉ አንዳንድ የኦሮሞ ኤሊቶች ከኢትዮጵያ አንድነት ኃይሎች ጋር አዲስቷን ኢትዮጵያ የመገንባት ሂደት ላይ ናቸውና እውነት ይሄ ነገር አግባብነት አለው ይሆናልስ? እንዴት አዩት? ይሄ ነገር አይሆንም። የማይሆንበት ምክንያት እነዛ ኦሮሞ ውስጥ ሆነው ከኦሮሞ ጋር መስራት ያልቻሉት ከቀሩት ኦሮሞዎች ጋር መስራት ያልቻሉት እዚያ ደግሞ ይፈለጋሉ። ይሄንን ወቅ በተለይ ንግግሩን ደካማ የሆነ አስተያየት ያለው በኦሮሞ ክብር ላይ ያለው ኦሮሞ ራሱን ማስተዳደር አይችልም የሚለው ጭንቅላት ያሉት ብዙውን ጊዜ ሄደው ወደ አበሻ ሙጥኝ ይሉና ከአበሻ ጋር ካልሆነ በስተቀር ይቺ ነገር ወያኔን ከቦታ እናስነሳም የሚል እምነት ያላቸው በኦሮሞ ጥያቄ ላይ የደከመ አስተያየት ያላቸው ናቸው። የኦሮሞ ሕዝብ እንደ እውነቱ ከሆነ ለማቋቋም ወይ እንዲሁ ተቋቁሞ ፈረሰ ለማለት ካልሆነ በስተቀር የሚለፉት ዝም ብሎ ነው። እኔም አውቃለሁ አንዳንዶቹ ብቅ ማለት የጀመሩት በዚሁ አሁን በዚህ በአሜሪካ ያለ አንዳንድ አበሻ ድርጅት ውስጥ የሚያንዣብቡ ከተቻለ በዛ ድርጅት ውስጥ ተቀባይነት አግኝተው በኦሮሞ ስም ሌላው ኦፒዲዮ ለመሆን የሚፈልጉ እንዳሉ በደንብ አውቃለሁ። አንዳንዶቹም በስምም አውቃለሁ። እና ይህ አዲስቷን ኢትዮጵያ የሚፈጥር አይደለም። አዲሲቷ ሁልጊዜ አዲሲቷ ኢትዮጵያ ነው የሚፈጠረው። የመጣ መንግስት ሁሉ ከወታደር ጊዜ ጀምሮ እንደተፈጠረ ነው። እና ወያኔም ያንኑን ነው የደገመችው። አሁን እነዚህ በመጀመሪያ ውጪ ያሉት ናቸው። እና ስለዚህ ምክንያት በሀገር ውስጥ ትግል ያለ ኦሮሞ ሀገር በስተቀር በሌላ ቦታ የለም። አንዳንድ ቦታ ላይ ብቅ ብሎ ድፍን የሚል አለ። እሱን ሙሉ በሙሉ ህዝቡ በአማራም ሀገር ሆነ በሌላ ሀገር ትግል አያረግም ማለት አይደለም። ግን በኦሮሚያ እና በደቡብ ያሉት ህዝቦች
እነዚህ እንደሚንቀሳቀሱ የታወቀ ነገር ነው። አገር ውስጥ ያሉ ሰዎች አንድ ላይ ተስማምቶ በተስማሙት ስም የራሳቸውን መንግስት ለማቋቋም ይችላሉ። ይህም ይህንን መንግስት ለመገልበጥ ወይንም ለመተካት የቻሉ እንደሆነ ነው። እዛ ቦታ ለመድረስ እንግዲህ ረጅም ነው ጎዳናው፣ ላይደረስም ይችላል እና አሁን ወዲና ወዲህ በዚህ ሀገር ውስጥ ጉድ የሚሉት እንዲሁ ጊዜያቸውን ለማጥፋት ብቻ ነው እንጂ አዲስቷን ኢትዮጵያ የሚባል ነገር ለመፍጠር አይችሉም። ለኔ እንደሚታየኝ ማለት ነው። እንግዲህ ብሔራዊ እርቅም ለመመስረት ብሔራዊ እርቅ ያስፈልጋል። እየተበታተነች ያለችዋን ሀገር ብሔራዊ እርቅ አድርገው ህዝቦች በጋራ መኖር እንዳለባቸው የሚገልጹ አሁንም የኦሮሞ ተወላጆች አሉ ከኢትዮጵያ አንድነት ኃይሎች ጋር። ጥሩ ነው ብሔራዊ እርቅ፣ ግን የተጣላ ህዝብ ከማን የሚታረቀው? በውጪ ቁጭ ብለው ብሔራዊ እርቅ በወኪል ኢንዶርስ በማድረግ እንደው ይቻላል? ትግሉም ያለው ሀገር ቤት ነው፣ ህዝቡም ያለው ሀገር ቤት ሆኖ በውጪ ብሔራዊ እርቅ ማድረግ እንዴት ይመለከቱታል አቶ ሉቤ? ይህንን ጥያቄ አንተም የመለስክ መስለኝ በጥያቄ መልክ አደረግክ እንጂ ብሔራዊ እርቅ መጀመሪያውኑ ማን ነው የተጣላ ነው? የተጣላ ሁሉም እንደሚናገሩት ከሆነ ወያኔን አይወዱም። ሁሉም ሰው ጠልቷቸዋል ማለት ነው። ሁሉም ሰው ወያኔን ጠልቷል ማለት ነው፣ ወያኔን ካልወደዱ እና ስለዚህ ምክንያት እርቅ በኦሮሞና በአማራ ወይንም በጉራጌና በወላይታ መካከል ጠብ የለም እና ጠብ የሚለው እርቅን የሚያስፈልግ ማለቴ ነው። ጠብም ቢኖር በባህላቸው መሰረት በቀላሉ በሰፈር የሚታረቁ ናቸው። ህዝብና ህዝብ መካከል ጠብ የለም። ይሄንን ማወቅ አለባቸው። የአማራ ህዝብ የኦሮሞን ህዝብ ኑሮ በደንብ አያውቅም። አገሩ ስለተቀመጠ ጠላት ነው ማለት ስህተት ነው። በአገሩ ነው ያለ፣ ተገናኝቶ ነው እንትን የሚሆነው። ነፍጠኛ ድሮ የነበረ ነፍጠኛ የሆነ እንደሆነ እሱ ጠፍቷል። አሁን የወላይታ ህዝብ፣ የሶማሌ ህዝብ አብዛኛውን በዛ ኢምፓየር ውስጥ የሚኖሩት በየሀገራቸው ነው የሚኖሩት። በእነሱ መካከል ጠብ የለም። የተኮራረፉት የተማሩ ውጭ ያሉት ሰዎች ናቸው። ሁሉም ለማንም አይረቡም። አኩራፊም ከኦሮሞ መካከል አኩራፊ ከአማራ ጋር ያኩረፈም ለኦሮሞ ምንም የሚረባ ነገር ሲሰራ አላየንም፣ እናውቃቸዋለን። ለኦሮሞ ምንም ነገር አልሰሩም። በነዛም በኩል በሌሎቹ ብሔሮችም በኩል እንደዚሁ ናቸው። ውጪ ያሉት እኛ ውጪ ያለነው እንታረካለ አንድ ድንኳን ዘርግቶ በዚህ በጋ ዘመን እነሱ እርስ በርሳቸው ሊታረቁ ይችላሉ። ግን በኢትዮጵያ አዲስቷን ኢትዮጵያ ለመገንባት እዚሁ ሀገር ሊገነቡ ይችላሉ በዛ ስም እና ያ ስም ካማራቸው ካልሆነ በስተቀር በሀገር ውስጥ ህዝቡ አልተጣላም። ይሄንን ማወቅ አለበት። ይልቅስ አንድ ላይ ሆኖ ወያኔም መገልበጥ ላይ ቢሆኑ ጥሩ ነው። ሁሉም ወደዛ ቢመለከት እኛም እንጨመራለን፣ ከአገር ቤት ካለው ትግል ጋር እንጨመራለን፣ አብረን ያንን መንግስት እንገለብጣለን ቢሉ አንድ መልስ ነው የሚሆነው። ግን አይችሉም እንትን ማለት እኔ ሰዓት ደረሰብኝና መልካም ቶሎ የመጨረሻ ጥያቄ ላድርገው። 4 ደቂቃ አለኝ። መልካም እሺ። እንግዲህ በአገር ቤት ያለው የኦሮሞ ህዝብ በአንድነት ተነስቶ እየታገለ ይገኛል። ሳይነጣጠል ምንም ሳይል አንድ ኦሮሞ አንድ ዓላማ ይዘው እየታገሉ ይገኛሉ። በውጭ ያላችሁ የኦሮሞ ድርጅቶች ትገናኛላችሁ? አንድነት ፈጥራችኋል? አንድነት ካልፈጠራችሁ ይህ ችግር የኦሮሞ ህፃናቶች ሞት አንድ ካላደረጋችሁ መቼ ነው አንድ የምትሆኑ? ተቶሎቤ እኛ በአገር ቤት ባሉት ኦሮሞዎች የተነሳን
የማንረባ አንድነትን አንድ መሆን የማንፈልግ እርስ በርሳችን ተከፋፍለን አገር ውስጥ ያሉትንም ደግሞ የኛ ወገኖች ለመከፋፈል የምንሞክር ትግሉን መታገል ትተን እርስ በርስ ከሌሎቹ ይበልጥ እርስ በርስ ስንታገል አንዱ አንዱን ለመጣል በመንደር በሃይማኖት በተለያዩት ልዩነትን ራሳችን እየፈጠርን የተለያየ ድርጅት እያቋቋምን በሊበሬሽን ፍሮንት ስም ብዙ ድርጅቶችን እያቋቋም በመንደር ስም በተለያዩ መንገድ አብረን እኔ አንተ ወገን ነኝ ያኛው እዛ ሩቅ ያለው አንድ ሁለት ወንዝ ተሻግሮ ነው ቤቱ ከኔ ቤት ስለዚህ እኔ ወገን አይደለም የሚለው እንደዚህ አይነት ጭንቅላት እዚህ ውጪ ያለ ነው በሽታ ነው። ከዛ በሽታ የበቀደም ለታው የልጆቻችን እንቅስቃሴ ከጭንቅላታቸው ውስጥ እነዚህ ውጪ ያሉት ጭንቅላት ውስጥ ካላጠበ መቼውንም ከጭንቅላታችን ውስጥ አይወጣም ውጪ ያለ ነው። አሁንም ያ እንደቀጠለ ነው። እኔ አንድ ሰሞን ደስ ብሎኝ ነበር። ሰው ሁሉ ፊቱ በራ እያለ ሰላም መባባል ጀምሮ ነበር። ወይ እንደዚህ በአንድ ጊዜ ወርቦ በቃ አንዱን የአገር ቤቱ ትግል አንድ ያደረገን የሚል ስሜት ነበረኝ። ግን ወዲያው ወዲህ አለና ይሄንን እኮ የማስደርገው እኔ ነኝ፣ ይሄንን እኮ የማስደርገው እኔ ነኝ፣ የለም እኔ ነኝ ሲባል እርስ በርስ እንደገና እዛ ቦታ እየተመለሱ ነው አሁን ያሉት። ጥቅም አላገኘንም፣ አይሆንም። ለወደፊት የኦሮሞ ትግል አገር ቤት ያለ እሱ ብቻውን ለራሱ ነፃ ይወጣል። ምናልባት አንድ ሆነን ወደ ሀገር እንገባ ይሆናል። እስከዛ ድረስ ግን አሁንም ተስፋ ለማስቆረጥ አይደለም፣ መከፋፈሉ እንደቀጠለ ነው። ይህ በአይናችን የምናየው ነው። ግማሹ ከኦሮሞ መካከል ወጥቶ ከአበሻ ጋራ ውስጥ ገብቷል እና ግማሾቹ በዚሁ በኦሮሞ ውስጥ መከፋፈልን አምጥቷል። ሌላ አዳዲስ ክፍፍል ደግሞ መጥቷል። በቤተ ክርስቲያንም በመስጊድም ቢሆን መከፋፈሉ እንደቀጠለ ነው እና ያ ነገር በሽታ ነው። እዚህ ውጪ ያለነው ሰዎች ያገኘነው በሽታ ነው። ይህ በሽታ የምንድነው የኛ ሀገር ነጻነቷን ስታገኝ ልጆቻችን ያችን ነጻነት ሲያመጡልን ብቻ ነው። መልካም አቶ ሎቤ ላሰናብቶት እንግዲህ ከሰይፈ ነበልባል ራዲዮ ጋር ስላደረጉት ቆይታ ደግሜ ባድማቸው ስምና እንዲሁም በዝግጅት ክፍሉ ከልብ አመሰግናለሁኝ። በሌላ ጊዜ እንደ አስፈላጊነቱ አቅርበን ከህዝቦት ጋር እናገናኙታለን። ለዛሬው ከልብ አመሰግናለሁ አቶ ሎቤ። እግዚአብሔር ይስጥህ። እኔም ትንሽ እንግዲህ እንድናገርና ለራሴ የማስበውን ስለ ህዝቤ ስለ ፈቀድክልኝ በጣም አመሰግናለሁ። በደህና አምሽ። እግዚአብሔር ይስጥልኝ። የተከበራችሁ አድማጮች እንግዲህ በአሁኑ ወቅት የሚከፋፈል ካለ የኦሮሞ ልጆች ደም መፍሰስ ምንም ፋይዳ እንደሌለው እየቆጠረ ካልሆነ በስተቀር የኦሮሞ ህዝብ በአገር ቤት በአንድነት ተነስቶ እየታገለ ይገኛል። የተቀራችሁ የኦሮሞ እሊቶች እንግዲህ የተቀራውን ህዝብ ወደ አንድ ለማምጣት መጣር ይጠበቅባቸዋል። ድርጅቶች ወደ አንድ መምጣት አለባቸው። የከሌ ድርጅት እየተባለ መከፋፈሉን የኦሮሞ ህዝብ ሰልችቶታል፣ መስማትም አይፈልግም። ለቀ እንደ ቢዝነስ ወይም እንደ ንግድ የተያያዘው ይሄ ገንዘብ ማባረሩ ትንሽ ገብ ብሎ ስለ ኦሮሞና ስለ ኦሮሞ ምድር መስራት ቢጀመር ጥሩ ይመስለናል። አሁን እየተካሄደ ያለው ትግል እንዳይቀዘቅዝ እንዳይጠፋም የኦሮሞ ልጆች ከምንም በላይ እንዳይናቸው ብሌን መጠበቅ አለባቸው እንላለን። ጫላ ቡልቱም አየር ላይ አለ።
godanta godaanis yoo jedhanii ajjeesii irratti durii lafa kee lakkisini eenyu baashiiti gurbaa kan deemaa seenaa lati dubbaroo keenya lafa aadaa fi seenaa galma keenya ganama gaaddisa tumaa seeraa feera jaffeetu lama hiigumaan si tiksinaa nutis kaane tokkummaa kanaafi gurbaa barataa mooyyeedhaa eegame booree baafata ilmi guddifachaan as galee maaf nutti ta'a silmi gudeedhaan hin dhalanne kanaaf saba unkuraa osoo Oromoo ta'ee maaliif biyya gurgura dadamma gilakki Oromoo bahaadhiyaa walitti dhaami amantii kutaa waliin qoqqoodini biyya si dhuunfatte haala galani dadamma gilakki Oromoo bahaadhiyaa walitti dhaami amantii kutaa waliin qoqqoodini biyya si dhuunfatte haala galani Oromia biyya koo meeqa siif himame dhiigaan si tiksuuf jecha meeqa bahee dhabame seenaa guddaan daganne sirraa qaamna finfinnee kanaaf garaan keenya yoomuu kan sin daganne dachee seena qabeetti haadha gootota kumaa bara dheeraaf kabajaa jiraate bareeda diinni si mul'itu guddataa arraddoo maaf diinaan dhuunfatama keekuutoo wasarbiif keeka jeelaa dooyyoo badoo dachaas faatture kan gad hin jenne roorroof finfinnee dubbadhume kan nyaatte soraa loome goonni guraaraa lataa asirratti fannifame bara waaree golollee keenya turte gullalleen bara daalacha waamii biyyoon gurgurame Master Bilani jedhanii sanyii si dhuguuguuf malaani Oromummaa keenya waan tokko taane dhiiraffanne na olkaane Master Bilani jedhanii sanyii si dhuguuguuf malaani Oromummaa keenya waan tokko taane dhiiraffanne na olkaane Dukasa bombi, aleni bikemi, ariye kumakamu, ubaki debi, yobu jajabe, almata figurata jabata bondi baze, botu matubeka, bolo tugatu, adure zadini, undu sumaega, mati bekti gane. Lafa dirri hoolu akka goonna jeese foon allaatti sooru akkasumas gadi gurbaatti beekti gadee lafa dirri hoolu akka goonna jeese foon allaatti sooru jedhu qalbiina keessa raallaa dhibee jaarraa tokko jaalu jabaadhu yoo booboota biyyaaf lolu karaa natti deemtu milkeessiif haa tolu beelaaf dheebuun argiin ganamaa galgala jabaadhu ajjeesii soora dhibootanii daggala qabeenyi biyya kee hundumtuu siif sifa jabaadhu qeerransoo fuuldurri kee ifa absoon diddaa gabrummaatti dhufa injifannoon dhiigaan ni dhufa fuulee jaallan dhiigaan tattaraaraan galmaan ni keenya miniliki gaaroo baafne jedhanii wayyaanee goota dammaqsite biyya keenya hin saamsattu lollaa jettee bosona haalaqsite ijaaramte afaan qawween dillee oromiyaa walabaanii ijaaru gachanni saba oromoo moonaa jiraatu akka oromiyaa fi beeknanneen falmina ballekkifnu beelaaf dheeruuf jilbeeffannu uumaa barataa oromoo ni baasna alaabaa keenyaan dura oromiyaa finfinneerra ni mirmirsiifna injifannoon uummata oromoo
bilani biyya lamanta Oromiyani Jantumale Sene ukura konni Oromoo keenya Ajjeesi ni badduudi na biyya keesseeni Injifannoo jedha gagarmaame Gon Oromiyaa irratti walwaame Gagarmaame Oromiyaa irratti walwaame Gagarmaame Gagimbii irratti walwaame Gagarmaame Immaa Goree irratti walwaame Kakaayyuu korartuu tabbaan kosma mataadhaan adirree dhiira kan jaajuun gooticha kutataadhaan akkas yoo jamdoomanii takkas yoo dhiiromanii itiyoo biyya ofii falmanii akka geendaa buushan ilma mijuutiin gooticha billoo sanaan ajabaan biyya የተከበራችሁ አድማጮቻችን እንግዲህ እስካሁን ድረስ ስናስተናግዳችሁ ቆይተን ልንሰናበት ነው። እስካሁን ድረስ አብረናችሁ የቆየነው እኔ ኢዮብ ባይሳ ፕሮግራም በማቅረብ ፕሮግራም በመምራት በሪ አለሙ ቴክኒሻናችን አስፋው ገመቹ አብረናችሁ ነበር። እስከ ሳምንት መልካም ሳምንት ቸር ወሬ ያሰማን። ሰላም Ademeta pampanen nyata desarang kalpanen nyata jusa babambanang akerondina hungkura erondina hungkura amalanta ekopana anarastir kamachira isa mama kanjedu utani mama kanjedu barche vale bukesen ebadada to fedu ya yartu sanyi gaden edu davira gobartu du desa kenyanta tu mudiratu kani lortu akatin makana ata ulam ysalbina kaman tokoja suka walisa idanis yaban wagahin koram yui kambarban madumma damale labumma damale Ilisumma damale infenu garpuma ayunu abu shukur hanganda kesa kamika odesa wa maldogosa inne nuraka yokaduda kenya akasaka nama kadam bersajati sadde kuma kabare wal burja wadarka fudama Yaban, wagahin koram, samni kamparmat, irgadam nani mali, yaradam nani mali, umuchum nani mali, ushoro ke samati, yadat yaban, atum kande kesa, udukka samnida, udatiga kesa, inne nurrakasa.